የዘመኑ ፈርጦች ሰላም ጤና ይስጥልን ውድ ተመልካቾቻችን እነሆ የዘመኑ ፈርጦች የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። ዛሬም እንደተለመደው አንድ ወጣት የዘመኑ ፈርጥ ነው ብለን ይዘንላችሁ ቀርበናል። የዛሬው እንግዳዬ እጅግ በጣም የምወደው የማከብረው በመላው ኢትዮጵያ ሕዝብ ላይ ደግሞ በቅርቡ በኢትዮጵያን አይዶል እጅግ በጣም አስገራሚ የሆነ ብቃቱን ያሳየና በነበረው የትንቅንቅ ሂደት ላይ ከፍተኛ የሆነ ብቃቱን እያሳየ ዳኞቹን አጀይባ እያሰኘ ሂዶ ግን ውድድር ነውና ሁለተኛ ደረጃ ይዞ ያጠናቀቀ እጅግ በጣም የምወደው ማከብረው ማደንቀው ወጣት ድምፃዊ ነው። ይህ ድምፃዊ ማን ነው እያላችሁ እንደሆነ ምንም ጥርጥር የለውም፣ ማቲያስ አንበርብር ነው ማለት ነው። ከማቲያስ አንበርብር ጋር እጅግ በጣም ቆንጆ የሆነ ቆይታ የማደርግ ነው የሚሆነው። አብራችሁን ቆዩ። ማዚ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እስኪ ምናልባት አሁን እንኳን የማያውቅ ሰው የለም። ከዚህ በፊት ላይ ነበረ ይህንን ጥያቄ መጠየቅ የነበረብኝ፣ ግን እስኪ ራስን ለተመልካቾች አስተዋውቅልኝ፣ ምናልባት አንዳንድ ሰዎች ነው። ኦኬ እሺ፣ ማቲያስ አንበርብር እባላለሁ። ያው ከዚህ በፊት ብዙ ስራዎች በጥቂቱ ትንሽ የምታውቁ ልትኖሩ ትችላላችሁ። በይበልጥ ግን ኢትዮጵያን አይዶል አሁን በተደረገው መጀመሪያ ሲዝን ላይ ሁለተኛ ደረጃ ይዤ ያጠናቀቅኩት ልጅ ነኝ። አመሰግናለሁ። ማቲያስ አንበርብር ይሄ ነው ማለት ነው። መልካም። ከኔ ጋር እንኳን ቀደም ብለን ነው የምንተዋወቀው፣ ገና ወደ አይዶል ላይ ከመጣ በፊት ከመምጣት በፊት ላይ ግን ተመልካቾች ያው ለማስተዋወቅ አይደለም፣ ግን በኢትዮጵያን አይዶል ላይ በነበረ ቆይታ ላይ ብዙዎቹን እያስገረምክ እያስደነቅ የቆየበት ቆይታ ነው የነበረው። ኢቭን ሁላ ዳኞቹ ላይ በጣም ቁሞ እስከ ማጨብጨብ እጅግ በጣም ለዳኝነትም የሚፈተንባቸው የውድድር ሂደቶችም እንደነበሩ በግሌ እከታተል ነበርና ያንን ሙዚቃን ድምፅህን ለናፈቁት እስኪ ከአንድ ሙዚቃ በማንጎራጎር እንጀምር። እሺ አመሰግናለሁ። ፍቅሯ ቀለለ ስል እሷን አዘዘብኝ ልትሳንገላታኝ ነው ወይዳዬ እሺማ አልልም ቢን እንደፈቀደችው ትእዛዝ በገላይ ወይዳዬን አበሳዬ ለጠየኩት ምላሽ ለወሬው ጣምና መስጠት ጀምሬያለሁ አይደለፉ እንዳምና ዘንድሮስ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል ውበቷን አድናቂ ዝናዋን ለፋፊ እኔ እሷ ፍቅር ወዶ ተሸናፊ ወዘናዬ ቀሎ ቅለል ሲለው ልቤ በማልችለው ፍቅር ተሰውሯል ቀልቤ። አመሰግናለሁ። ዋው! መቼም ብዙ ጊዜ በተለያዩ አጋጣሚዎችን ስንገናኝ ያንተን ድምፅ ስሰማ የሆነ ውስጤን በጣም ውርር የሚያደርገው የሚያነቃቃ የሙዚቃ ሰው አይደለሁም፣ ግን ብዙ ሙዚቃ ላይ ከውስጥ አይደለሁም እንደምታውቀው፣ ግን አንዳንድ ጊዜ ሳትፈልግ በግድ ነፍስን ተቆጣጥሮ የመውሰድ ትልቅ የሆነ ኃይል አለው። በተለይ እንደ አንተ አይነት ፓወርፉል የሆነ አቅም ላላቸው ልጆች ደግሞ በጣም የሚገርም ነገር ነውና እስኪ ወደ ኋላ መለስ ብለን ማቲ እንዴት ነው ሙዚቃ የጀመረው? ምናልባት ይሄኛው ማንሳት የፈለኩበት ዋነኛ ምክንያት የዚህ ፕሮግራም ዋነኛ ዓላማ ስኬታማ የሆኑ ሰዎች በስኬት የህይወት መንገድ ላይ ያሉ ሰዎች እዚህ ደረጃ ላይ እንዴት ደረሱ፣ ጅማሬያቸው ምን ይመስል ነበር፣ ለዚህ ስኬት ለዚህ ደረጃ ያበቃቸው ምንድን ነው ብለን ወደ ኋላ መለስ ብለን ለብዙዎቹን ማስተማሪያ እንዲሆን ዘንድ ዳሰሳ የምናደርግበት ነው። እንደዚሁ ታዳጊዎች ሲሆኑ በመጀመር ሂደት ላይ ያሉት ደግሞ አቅማቸውን የሚያሳዩበት ፕሮግራም ነውና አንተ ወደ ኋላ ልመልስ ነው። አሁን ጥሩ ፖዚሽን ላይ ካሉት ወጣት ድምፃውያን መካከል አንዱ ነው። ጅማሬ አጀማመሪያ ምን ይመስል ነበር? ለዚህ ያበቃ የሙዚቃው የህይወት መንገድህን ምን ይመስል ነበር? እስኪ እሱን እናንሳ። ኦኬ እሺ፣ ያው ማንም ኢትዮጵያዊ ሙዚቀኛ እንደሚጀምረው ነው እኔም እንትን ያልኩ
ከድሮም ተረስቷለን። ሁሌ ሚዲያ ላይ የምናገረው ነገር ነው። አብዛኛው ቤተሰቦቼ እንደዛ እንትኖች ናቸው፣ ሙዚቃ ውስጥ ያለፉ ሰዎች ናቸው እና እኔ እነሱም ተጽዕኖ ነው እኔ ላይ ስላለ ማለት ነው። እና እንደ ማንኛውም ያው ልጅነቴን ኪነ ጥበቦች ላይ ሞክር ነበር። እንደዚህ ሰፈር ላይ የሚቋቋሙ እንደዚህ ወጣት ማዕከሎች ላይ ምናምን ሞክራለሁ እና አጋጣሚ በሆነ አጋጣሚ ላይ በጣም ጊዜውን አላስታውስም፣ ረጅም ጊዜ ሆኗል። እዛ ጀመርኩኝ እንደዚህ ክበብ እንትኖች ላይ ያው እንደዛ ሲሆን ከተለያዩ ሰዎች ጋር የመገናኘት እድል ይኖርሃል። ያው ኮንፊደንስን የምታዳብረው እዛ ላይ ነው እና ያሉ አንዳንድ ነገሮችን ተማርኩ እዛ ውስጥ ላይ እና በሂደት ደግሞ ያው የሚመጡ ነገሮች አሉ በመሀል ያው እነዛንም እየሞከርን የተለያዩ መድረኮች ላይም እንዲሁ በቃ ስናንጎራጉር እንትን እያለ አሁን እግዚአብሔር ፈቅዶ ደግሞ ያው ኢትዮጵያን አይደል ላይ ተንበያለሁ ማለት ነው ይመስለኛል። የዛን ውጤት ነው ማለት አው ሰው የለፋበትን ሊያገኝ ግድ ነውና አሁንም ብዙ አመት ከኔ በላይ ለፍ ሊኖር ይችላሉ፣ ግን እኔም በራሴ በጣም ለፍቻለሁ እዚህ ደረጃ ለመድረስ ነው። ያንን ፈጣሪ ከፈለኝ ይመስለኛል አሁን ላይና ያው የስራዬን ያገኘሁት ብዬ አምናለሁ። ደስተኛ ነህ? አዎ በጣም በትክክል እውነትም ይገባል። እኔ በግሌ መልእክቴም አስቀምጬልህ ነበርና በጣም ከባድ የሆነ የውድድር ሂደት ነበር። በጣም አቅም ያላቸው ልጆች ነበሩና እንደ አጠቃላይ ግን የውድድሩ ሂደት ምን ይመስል ነበር? ወደ ውድድሩ ከመምጣት በፊት የነበረው ማቲያስና ወደ የውድድሩ ፍሬም ላይ ከገባህ ውድድሩን ከጀመርክ በኋላና ከዛ በኋላ በጊዜ ሂደት ላይ የመጣው በተለይ በሙዚቃው ዘርፍ ላይ ያለህን ብቃት ያገኘኸው ለውጥ ምንድነው ይመስለው? ጠቀመኝ የምትለውስ ነገር ምንድነው? ለብዙዎችም ማስተማሪያ ስለሚሆን። አዎ ማለት ያው ለሁሉም ነገር መነሻ ነው የሚወስነው። መጀመሪያ የሚያዝኳቸው ነገሮች ነበሩ። ያው ድምጹ እንዳለው ነው። ክበብ ላይም የተለያዩ ቦታዎች ላይም በሆነ አጋጣሚ ተንተላለና እዛ ጋር ስትገናኝ የተለያዩ ምክሮች፣ ሀሳቦች ይሰጣሉ። በተለይ ደግሞ እንደዚህ ከሙዚቀኞች ሰው ጋር ስትገናኝ ማለት ውሎህም አሁን ከነሱ ጋር ይሆናልና ስትል የተለያዩ ምክሮችን፣ ሀሳቦችን ይሰጣሉ። ምን ደግሞ የሰው ምክር ያጠነክራል፣ ብዙ ነገር እንድታስብ እንድታቂ ይረዳል ማለት ነው። እና ይሄን ውድድር ላይ ራሱኛ ኦሪንቴሽን ተሰጥቶናል እና እዛ ላይም ብዙ ሙዚቃዊ እንትኖችን ወስጃለሁ። ያው ከዛ በፊት ማቃቸው ነገር ነበሩ። ያ ነው አሁን ላይ እንደዚህ ነገሮች እንዲፈጠሩ ያደረገው ማለት ነውና ያው መነሻ ነው ብዬ ነው የማስበው። መጀመሪያ እንትን ያለው ያው እውቀት ካለው ኦሬዲ ያን ነገር እያዳበሩ መምጣት ነው። ሲዳበር የተሻለ ነገር ይኖራል ብዬ አምናለሁ። እንደዛ ነው እኔ የማስበው። መልካም። ምናልባት በውድድር ሂደት ላይ በጣም ብዙ የማይረሱ ገጠመኞች ይኖራሉ። ለመጀመሪያ ጊዜ ነው በተለይ ከባንድ ጋር ምናምን መለማመድ፣ ኤክሰርሳይዝ ማድረግ ከዛ በፊት ሰርተ ማታውቅ ከሆነ ብዙ ጊዜ የመድረክ ስራዎችን ለእንደዚህ አይነት ገጠመኞች ቅርብ ነው። ብዙ የማይረሱ ገጠመኞች አሳዛኝ ሊሆኑ ይችላሉ፣ አስቂኝ ሊሆኑ ይችላሉ እና ከዛ ጋር በተያያዘ አስተማሪ ነው የምትሉ ወይ ፈገግ ሊያሰኘን የሚችል የምታስታውሰው ነገር እስኪ እናንሳ። ያው ሙዚቃ ላይ ይኖራል። እኔ ብዙ ጊዜ ሆነኛል ሙዚቃ ከጀመር ያን ያህል አላስታውሳቸውም። እንደዚህ ገጥሞኛል ብዬ ብዙ ይኖራሉ ሙዚቃ ውስጥ ሲኖር ማንም ሰው የሚያውቀው ነገር ነው። እንኳን በሙዚቃ ላይ ይቅርና በሌላም ስራ ላይ ተሰማራ ሰው ብዙ ነገር ቻሌንጆችን ሳስቀውን የሚያልፉ ነገሮች ያጋጥሙናል። ግን አይ ያው እንደዚህ በግልጽ ማስታወሰው የለኝም። ግን ያሁኑ ውድድር ላይ አሁን በጣም አርፋጅ ነኝ። ያርፍርኩ ነው መጣው አሁን ፈልጌው አይደለም፣ ግን ያው ከስራ ጋርም ትንሽ አስቸጋሪ ነበርና ያው ነገሮችን በሲስተም ካላስኬድን ከባድ ነው። አንዱን መምረጥ ግድ ይላል እና እኔ አንድ ላይ ያው ሁለቱንም እንትን ለማለት ሞክሬያለሁ፣ ባላንስ እያደረኩ ለመስራት ሞክሬያለሁና ትንሽ ሙዚቃው ላይ ተጽዕኖ ፈጥሮብኝ ነበርና ትንሽ አረፍዳለሁ፣ ይቆጡኛል እና አላቅም ብለህ አርፋጆች ካላችሁ ምናልባት ሙዚቃ ላይ አይኖ ይሄ ነገር ብንተው ብዬ አምናለሁና ሙዚቃ ከኔ ተማሩ ነው። አዎ ሙዚቃ ላይ ከባድ ነው ማለት ቦታው ላይ ሆኖ ያለ ሰው ይረዳዋል። እዛ ጋር ሁሉም ነገር እዛ ሙዚቃ መሳሪያዎች ተጫዋቾች መጥተው እኔን መጠባበቅ ቁጭ ብሎ ሲጠብቁ ትንሽ ያው ደስ የማይልም ነገር አለው። በቻልነው መጠን ለምንወደው ነገር
ቦታ ሰጥተን ያ እንደዚህ አይነት ነገሮች ተራ ነገሮች ባይፈጠሩ ብዬ አምናለሁና ለምንወደው ነገር ደግሞ እንደዚህ አይነት ነገሮችን ዋጋ ስንከፍል ነው መጨረሻ ላይ የሆነ የተሻለ ነገር የምናገኘው ብዬ አምናለሁ እና አታርፍዱ ልላችሁ ነው። ሙዚቃ ከኔ ተማሩ እኔም ታርሜበታለሁ ነው። መልካም እዚህኛው ላይ አሁን አንዳንድ ጊዜ በርቀት የምትወደው ሙያ ሆኖ በምትወደው የሙያ ዘርፍ ላይ ተለክፈ ስትመጣ ምናውቀው ስለ አርት የሚኖርን ግንዛቤ ይኖራል። በርቀት ላይ ሆነ ዲፕሊ ቀጥታ ወደ ኢንዱስትሪው ላይ ሳትቀላቀል በርቀት የምታውቀው ስለ አርቱ በአርቱ ውስጥ ላይ ስላሉት ባለሙያዎችን የተወሰነ ግንዛቤ ይኖረናል። ኢንዱስትሪ ውስጥ ላይ ከገባህ በኋላ ደግሞ የሆኑ ለውጦች ይኖራሉና አንተ በሁለቱም ስቴፕ ላይ ነው። ትላንትና ላይ ራቅ ብላ ነበር የምትኖረው፣ አሁን ደግሞ መሀል ውስጥ ላይ ገብተሃል። ከብዙ አንጋፋ ባለሙያዎች ጋር ነው ጊዜ የምታሳልፈው። ስራዎችን የመስራት እድሎች ምናምን እንደተፈጠሩ አቃለሁ በተወሰነ መልኩ። ኢቨን ሁላ በጣም አንቱ ለመባል የበቁት ባለሙያዎችም ጭምር ነው አንተ ስትወዳደርበት የነበረው በዳኝነት የተሳተፉበትና እዚህ ከመጣህ በኋላ የታዘብከው ነገር ምንድን ነው? አንዳንድ ጊዜ እኔ ምን አለኝ የሙዚቃ ባለሙያ አይደለሁም፣ ግን እንደ አጠቃላይ የትዕዝብት ሰው ነኝ። አንዳንድ ነገሮች እታዘባለሁኝ። ሁለት አይነት ባለሙያ እንዳለ ይሰማኛል። በተለይ በሙዚቃ ላይ ስለሆነ ያለ ነው። በሙዚቃው ዘርፍ ላይ ሁለት አይነት ባለሙያ እንዳለ ይሰማኛል። አንዳንዱ ብቁ ነው ለሙዚቀኛ ለመሆን የሚያስፈልጉት መስፈርቶችን አሟልቶ የተገኘ ነው። አንዳንዱ ደግሞ በተለያዩ የኮምፒውተር እገዛዎችን ምኑ ተደግፎ የሚመጣ ሰው ይኖራልና ከነዚህ ጋር የታዘብካቸው ነገሮችን እስኪ ካሉ እናንሳ። ምክንያቱም ኢንዱስትሪ ውስጥ ላይ ያሉት ክፍተቶችና ችግሮችን ለመቅረፍ ነው እንደዚህ የምንወያየው። እንደዚህ አይነት ገጠመኝ ያላቸው ሰዎች ስፔሲፊካሊ እገሌ ሳንል ግን ልክ ባልሆነ መንገድ ላይ ያገኘናቸውና የታዘብናቸው ሰዎችን ለሌሎችን ማስተማሪያ እንዲሆኑ እነሱም ደግሞ ራሳቸውን ቆም ብሎ ማየት እንዲችሉ እንዲፈትሹ ራሳቸውን እንዲጠይቁ ለማድረግም ከማሰብ አንፃር ነውና ከዚህ ጋር እንደ አንድ ባለ ራዕይ ሙዚቀኛ ምን የምታነሳውን ነገር አለ የገጠማ ነገር? አዎ አይ እኔ እንኳን አንዳንዴ ከራሴ ልነሳና ማለት እኔም ስጀምር እንደዚህ ባንዴ ተደላደል አልጋ ባልጋ የሆነ ነገር የለም ነበር። ሁሉም ጋር ነው እንደዛ። አይኑንም በነዛ ዳኞች መዳኘቴን በዚሁ አጋጣሚ አመሰግናለሁ ላለው ለነሱ ለኔ ትልቅ ነገር ነው ማለት በዚህ እድሜ በዚህ ሰዓት ላይ እንደዚህ አይነት ስራ መስራቴ እንደዚህ አይነት እድሎችን አግኝቼ ይሄንን ደረጃ መያዝ ለኔ በእውነት ትልቅ ነገር ነው እና በነዛም ዳኞች እኔ መዳኘቴ ለኔ ትልቅ ደስታ ይሰማኛል እና አመሰግናቸዋለሁ። ወደ ሌሎቹ ስመጣል እኔ አላቅም ብቻ አንዳንዴ ይመስለኛል ከባህላችን ወጣ ያለን ይመስለኛል ምናየውም ነገር ነው። ግን አንዳንዴ ለህሊና ብንሰራ አሪፍ ነው ብዬ አምናለሁ። ምክንያቱም እዛ ጋር የሆነ ስራ ትንሽ የሆነች ነገር የጻፍናት እንትን እዛ ጋር በሆነ ነገር አቀናብረን ምናምን እዛ ጋር ለህዝቡ ማድረሱ አይደለም ያ አይደለም ትልቅ ነገሩ። ግን ያ ነገር እንዴት ነው ህዝቡ ጋር መቆየት ይችላል ወይ? ምንድነው ማስተላለፍ የፈለኩት? ለኔስ ለወደፊት ምን ይዞልኝ ይመጣል ያ ነገር? ሰውስ እንዴት ነው የሚቀበለኝ የሚለውን ነገር አንዳንዴ ማሰብ ይጠይቃል። እና ለምን ህዝቡ እዛ ጋር ሙዚቀኛ የተባለው ሰው እኔ ሙዚቀኞች እንደዚህ በሙዚቃ ለሙዝ ትችላላችሁ አትችሉም የሚባል ነገር የለም። ሁሉም የራሱ ነገር አለው። እኛም አንልም፣ ግን ችግሮቹን በተለይ ደግሞ ብቁ ያልሆኑት ባለሙያዎች ራሳቸው እንዲጠይቁ ከማድረግ ነው። በቃ ያ ነው። እና እንደዛ ለማለት ፈልጌ ሳይሆን እኔ የተሻለ ስራ እንስራ ነው። እዚህ ጋር አሁን የሆነ ነገር ሰርተን ለምን ከዛ የተሻለ ስራ እንስራ? አንደኛ ባህላችንንም ያማከለ ነገር ነው፣ ራሳችንን መግለጽ የሚችል ነገር ቢሆን ብያምናለሁ። ምክንያቱም ተሰምቶ የሚጠፋ ነገር መሆን የለበትም። ቀደም ስራዎችን እናውቃለን እስካሁን ድረስ የሚሰሙበት 50-60 አመት በላይ አልፎ የሚሻገሩ ተሻግረው እስካሁን ድረስ የምንሰማቸው አዲስ ደግሞ እንደገና ደግሞ ህዝቡ ሙዚቀኞች እያሻሻሉ እንትን የሚሏቸው ነገሮች አሉና እንደዛ አይነት ስራ ለመስራት አናስብም። ታይቶ የሚጠፋ ነገር ስራ ባንሰራ ብዬ አምናለሁና ያው አሁንም ትውልድ የራሱን ነገር ነው ይዞ የመጣው። ግን ከዚህ የተሻለ ነገር መስራት እንችላለን። ትንሽ ወደ ውጭ ለቀቅ እያለ ይመስለኛል። ግን
ወደ ሀገራችንም አምጥተን ነው የተሻለ ስራዎችን አሉ። በጣም ብዙ ጎበዝ ልጆች አሉ ምን ሰማቸው ሚዲያ ላይ አሁንም ግን የተሻለ ስራ እንስራ ብዬ አስባለሁ። ለትውልድ የሚጠቅም ራሳችንን የሚገልጽ ራሳችንን የሚያሳድግ ነገር ቢሆን ያስባሉ። ይሄን ነው የምለው ነው። መልካም ምናልባት የኛው ትንሽ ነገር መጨመርና ሰፋ አድርገን ተመልካቾቻችንም በደንብ እንዲወያዩበት ዘንድ ሁለቱም ጄነሬሽኖቹ ብናነሳ ብዬ አሰብኩኝ። የትላንትናዎቹና የዛሬው ማወዳደር አይደለም። በያሉበት ላይ ግን ያላቸው ብቃትና ታለንት በነበረበት ጊዜ ላይ ባሉበት ጊዜ ላይ እየሰሩት ወይም ሰርቶት ያለፉት ስራ ስንገመግማቸው የአሁኑ ትውልድ የቀደምቶቹን ምን ያክል ተጽዕኖ ፈጣሪ እንደነበሩ ስቲል አሁን በህይወትም ያሉ እንደ እግዚአብሔር ፍቃድ ሆነም በህይወት የተለዩን በጣም እንወዳቸውና የምናከብራቸው ብዙ ባለሙያዎች ስራዎቻቸው ምን ያክል ተጽዕኖ እየፈጠሩብን እንደሆነ ከበሮችን በመስራት የአሁኑ ጄነሬሽን በብዛት ወደ ኋላ መለስ ብሎ ከበሮችን በመስራት ላይ ምናምን ታየዋለ። ቲክታክ ላይ ሊሆን ይችላል የተለያዩ እንትኖች ሶሻል ሚዲያዎች ላይ የምናያቸው ወደ ትላንትናዎቹን የሰሯቸው ስራዎችን የሚሄድ ሁኔታ አለ። በዛን ጊዜ ላይ ይሄ ቴክኖሎጂ ሙያው በራሱ በጣም ብዙ ነገሮችን ባልተመቻቹበት ሰዓት ላይ ይሄን ያክል ስራ ለዛውም በአንድ ቀን በሁለት ቀን በሳምንት የሚሰሩ ስራዎችም እንደነበሩ እንሰማለንና ያሁን ላይ ያለው ግን ምንድነው እንዲሆን ያደረገው ብለህ ታስባለህ? በቴክኖሎጂም ብትል ይሄ ምንድነው ሳይንሱ ፍልስፍናው ሁሉም ነገር ዓለም በዚህ ደረጃ ላይ ለቴክኖሎጂ በጣም ምቹ እየሆነች በመጣችበት ጊዜ የተሻለ ስራ መስራት ሲገባ ወደ ኋላ እየተመለስን እንደሆነ ይሰማኛል። እና አንተ ምን ትላለህ እንደ ባለሙያ? አዎ በርግጥ ተጽዕኖ አላችሁ የድሮቹም እኮ አሁን ላይ ሰው ሁሉ አሁን ላይ እኔ አሁን ትውልድ እንደውም የኋላውን እንድንሰማ በጣም እንትን ይለናል። አሁን የሆነ በከቨር እንኳን ይሰራና ልክ ይሄ ማን ዘፈን ነው የማን ወጥቶ ወደ ኋላ ይመለሳልና ያን ነገር ሲመለስ ያን ሲሰማ ደግሞ አልበም ሙሉ እስከ መስማት ምናምን ነገር ይደርሳልና በጣም ተጽዕኖ አላቸው። ይሄን ነው የምልህ። አንዳንድ ሙዚቃዎች በጣም እንትን ያልካቸው ማለት እንዴት ብዬ ንገር በጣም የተለፋባቸው ስራዎች ማለት ነው። በዛን ወቅት በጣም የተለፋባቸው ስራዎች አሉ። አሁን ላይ በጣም ብዙ ተደብቀው እንትን ያሉ ገና ማናቃቸው አሉ። ግን እነዛን አሁንም በከቨር እንሰማቸዋለንና ተጽዕኖ አለው። ያ ነው 50 60 አመት ተሻግሮ እስካሁን ያለው ትውልድ ላይ እንትን ያለው ተጽዕኖ ፈጣሪ ሊሆን ይሻለው ማለት ነው። ያሁኑም ያው አይኑ ዘመኑም ትንሽ ረቀቅ ስላለ ያኔ እንደዛ እንትን በሌለበት ነው ያንን የመሰለ ነገር አሁን እንደዚህ ዘመን ተሻጋሪ የሆነ ስራ ይሰሩልን። እና አሁን ላይ ቴክኖሎጂም በስቷል ሁሉም ነገር አሁንም ዘፋኙ በጣም ብዙ አለና ይመስለኛል ይሆነ እንዴት ነው አለመገጣጠም ነው የሚባለው አሉ በጣም ብዙ ግጥም ዜማ የሚሰሩ በጣም አቅም ያላቸው ወጣት ባለሙያዎች አሉ። ያ ነውና ያ ይመስለኛል አለመገናኘት ይመስለኛል። ቢገናኙ የሆነ የተሻለ ስራ መስራት ይቻላል። ግን እዚህ ጋር በራስ የሆነ ነገር የራስን ስሜት ግን እዚህ ጋር ጽፈህ ግን ሄደህ እንትን ስትለው በእርግጥ የራስን ነገር ይገልጽልሃል። ግን ወደ ህዝብ ደረጃ ደግሞ ሲደርስ ደግሞ የሚጎለው ነገር ይሆነ አዎ ምንድነውና እና ባጭሩ መግለጽ የፈለኩት የራሳችንም ጉብዝ አሪፍ ተሰጥቶ ያለንም በግጥም በዜማ ምን ሞክር ልጆች ይሄን ነገር እንዴት ነው ብሎ ባለሙያ ማሳየት ይፈልጋል። ግጥሙን ያን ነገር ይዞ ሄዶ ይሄ ነገር እንዴት ነው ህዝብስ እንዴት ይቀበላል የሚለውን ነገር እንትን ማለት ግዴታ ያንን የራሳችን ሐሳብ ብቻ ስለገለጸልን ሄደን እንትን ማለት አይደለም። ያው እንደ ሙዚቃኛ ሙዚቃ ውስጥ ያሉ ሰዎች ያውቁታል ማለት ግጥም ሁሉ ያው ለዘፈን አይሆንም የሚባል ነገር አለና ራስ በሚመቸው መልክ ሳይሆን እንዴት ነው ብሎ አጠገባቸው ያለው የሆነ ነገር እንኳን ስቴፖችን አልፈው ሄደው ለሙዚቀኛ ባለሙያዎች ቢያሳዩ በያስባለሁ። እና ያን ነገር አሳይተው ተሻለ ከሆነ እንደዚህ ይሄን መጨመር ካለበት እንደዚህ የማይሆንም ከሆነ እኮ ሊቀር ይችላል። እንደዛ ማስደረግ አለብንና ግዴታ የራሳችን ሐሳብ ሄደን እዛ ጋር ለህዝቡ እንትን ማለት የለብንም
ነው። እኔ እንደዛ ነው ማስበው። መልካም እቺኛዋ ላይ እንቀጥልባታለን። ግን ይህንን ፕሮግራም የሚከታተሉት ተመልካቾች እርስ በርሳቸውም እየተወያዩ የፕሮግራሙ አካል ሆነው እንዲቀጥሉ ይዘናቸው እንጓዝና ግን እንቀጥልበት ይሄኛው እንትን ላይ ውድ ተመልካቾቻችን እየተከታተላችሁት ያለው የዘመን ፈርጦች የተሰኘ ፕሮግራማችን ነው። እንግዳችን ደግሞ ማቲያስ አንበርብር ነው። በቆይታችን ላይ ብዙ ነገር እያተረፋችሁበት እንደሆነ እየተነጋገራችሁበት ራሳችሁም እየጠየቃችሁበት እንደሆነ ተስፋ እናደርጋለን። አሁንም ፕሮግራማችን ይቀጥላል። እናንተም በያላችሁበት ሆናችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ተከታተሉ። አንድ ጣዕመ ዜማ እናድርስና ቅድም የጀመርነው እንቀጥላለን። ኦኬ እሺ። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ። አንቺ ሽክናው ይሰበር ውሃ ይጠጣንበት ውሃ ይጠጣንበት። አንቺ አድባሯ ይለመን አብረን የኖርንበት አብረን የኖርንበት። አንቺዬ ጠላትነት እንጂ ይህ አይደለም ፍቅር ይህ አይደለም ፍቅር። አንቺዬ ውለታው እንደ ጎም ታይቶ ሲቀርብ አንቺ ታይቶ ሲቀርብ አንቺ ድካሜንም እርሺው አላስጨንቅሽ ልግለጸው ሐዘኔን ደበቅ ያልሽኝ። በጣም የሚገርም ነገር ነው። እኔ በጣም ብዙ ጊዜ የሚገርመኝ ቅድም ያነሳውልህ ስላልዘጋ ነው። ለዚህ ነው ሁለት አይነት ሙዚቀኛ ወይም ደግሞ ባለሙያ አለ ብዬ የማስበው። ሁለት የተለያዩ ሙዚቀኞች አንድን ዘፈን ቢያንጎራግሩት አንዱን አይንህን ያስጨፍናል፣ ነፍስህ በሐሴት እንድትሳፈፍ ያደርጋል። አንዱ ደግሞ አይዘም ግን ያንጎራጉራል። እና ለምንድን ነው የራሴን ጠይቀዋለሁ። እንደ ሙዚቀኛ እንደ የሙዚቃ ባለሙያ አይደለም እንደ አድማጭ ተመልካች ሆኜ ለምንድን ነው ግን እንደዚህ አይነት ልዩነት የመጣው? ሁለቱም እኩል ባለሙያዎች ናቸው። ሁለቱም ሙዚቀኞች ናቸው። ሁለቱም በሙዚቃው ዓለም ላይ እንደ ፕሮፌሽናቸው አድርጎ እየኖሩ ነው ያሉት እና ለምንድን ነው እነዚህ ሁለቱም የተለያዩት ብዬ ጠይቃለሁኝ። እና ቅድም ስናነሳው ከቆየነው ነገር ነው። ብዙ ጊዜ እኔ የምታዘበው ነገር ቁጭትም አለብኝ። ምንድነው አንዳንዱን ለስራው በጣም ክብር ሰጥቶ ራሱ ላይ በደንብ ትኩረት አድርጎ ኢንቨስት አድርጎ ራሱን ሰርቶ ይገባል። አንዳንዱ ደግሞ እንደምታውቀው ምንድነው መስፈን ስለፈለገ ብቻ አንዳንድ ጊዜ ውስጥ ስሜታችን ሁሉም እንተነፈሳቸው ከሆነ ዋጋ ያስከፍሉናል ብዬ አስባለሁኝና ለዛ ይመስለኛል ሁለት የተለያየ ነገር የሚፈጠረውና እንደውም ስሙ መጥቀስ ማልፈልገው ምንድነው አንድ ስራ ሰራ ጥሩ ተቀባይነት ምናምን አገኘ። ከዛ የሆነ ሚዲያ ላይ ወይ ኢንተርቪው ላይ ምናምን ሲቀርብ ጉንፋን ይዞኛል ነው። በቅርበትም አውቀው ሰው ነው። ግን እንዴት ነው ለሌሎቹም ማስተማሪያ እንዲሆን ስለምፈልግ ነው። ስፔሲፊክ ገገሌ ምናምን ምንለው ነገር የለም። ግን ይሄ የምናነሳበት ዋነኛ ምክንያትም በዚህ ዘርፍ ላይ ያሉት ራሳቸው ላይ ሰርቶ ወደ ኢንዱስትሪው ያልተቀላቀሉት
ቆም ብሎ ራሳቸው እንዲጠይቁ ምክንያቱም ቅድም እንዳልከው ቀደምት የጥበብ ሰዎችን እስከ አሁን በህይወት አብሮን ሳይኖሩ እንኳን ስጋቸውና ነፍሳቸው ተለያይቶ እንኳን ስቲል የተመልካችን ቀልብ እንደያዙ ነው ስንሰማቸው ሁሉ ጊዜ እንደ አዲስ ነው ስሜቱን የሚሰማንና ያ ምንድነው ለተመልካች ነበር የሚሰሩ በያስባለሁ የራሳቸው የግል ጉዳይ ሳይሆን የሚያሳስባቸው እኔ ይሄንን ዘፈን ሲጫወተው ግጥሙ በዘይማው በኔ ድምጽ ተቀናብሮ ተቀይጦ ወደ ተመልካች ወይም አድማጭ ተደራሲያን ዘንድ ሲደርስ የሚፈጥረው ለውጥ የሚያመጣውን ኢምፓክት ምንድነው ከምንም በላይ እሱ ያስጨንቃቸው ነበር በያስባለሁ ያሁን ላይ ግን ምንድነው እኔ ይመቸኝ ወይም ደግሞ ገንዘብ ማገኝበት ብቻ ይሆን የሚፈልገው ነገር ምንድነው እንደ አንዳንድ ጊዜ እንደ ማጭበርበርም ይመስለኛል ምክንያቱም ተመልካችን የሚፈልገው ነገር ምንድነው በየመጠየቅ ከሆነ የሚፈልገው ነገር ማያስፈልገው ሊሆን ይችላል ስለዚህ የሚፈልገውን እስከሰጣው ድረስ ደግሞ አንተ የምትፈልገውን ሊሰጥ ነው ያ ማለት ሊገዛልህ ነው አንተ የሰራው ሊያይልህ ነው ሊያበረታታ ነው ለዚህም ነው ያንዳንዶቹ በጣም ግጥምና ዜማቸው ሙዚቃ በጣም በቆንጆ ሁኔታ ተሰርቶ ተለፍቶበት አይታይም ያንዳንዶቹ ደግሞ እንደ ነገሩ ተደርጎ ተከታትፎ ምናምን ይሰራና በይሁን እንትን ይሆናል በጣም ሲደመጥ ሲበረታታ ታያለ እና እዚህኛው ላይ አንተ ምንድነው የሚሰማ ከኔ በተሻለ መልኩ ሙዚቃው ላይ አንተ ስላለህበት ብዙዎቹን ያስተምራል ብዬ ስለማስብ ነው በዚህ ደረጃ ላይ ያነሳሁትና ምን ትለዋለህ ምናልባት ይሄ የግል ሐሳቤ ነው እኔ ከታዘብኳቸው ነገሮችና ማቲ በሙዚቃው ላይ ከኔ በተሻለ መልኩ እዛው ውስጥ ላይ ስላለ እኔ ደጅ ላይ ሆኜ የተመለከትኩት እንደማለት ነው እና ለብዙ ወጣት ድምጻውያን ደግሞ ምንድነው በር የሚከፍት ነገር ነው በቃ አቅም ያላቸው ሰዎች ብቻ እንዲስሩ ላይ እንዲቆዩ ከማድረግ ወይም ደግሞ ከማሰብ መልካም ምኞት ጋር በተያያዘ ነው ይሄን ያርሳውትና እስከዚህኛው ላይ ናሳ እሺ እንዳልከው ነው ማን አሁን ላይ ሙዚቀኛም ያልሆነ ሰው የሚረዳው ነገር ነው አሁን ላይ ያለው ነገር ያም ሲፈርድ ያም የሆነ ነገር ሲል ተሰማዋለህ እና የሆነ የተረዳው ነገር ይኖራል ብዬ ነው የማስበው ያው ቅድም ያልከውኝ ሰውዬም በእርግጥ ይዞት ሊሆን ይችላል ጎንፋን ሁሌም መራቱ ያክልት እንግዲህ ሁሌም የሚል ከሆነ የሆነ ችግር አለ ማለት ነው ራሳችን ዞር ብለን ነው የምለው ያን ቅድም ያልኩ ነገር ያ ነውና ዞር ብለን እንይምለው እዚህ ደረጃ ህዝብን ማለት እንዲ እስከማሳቀቅ ደረጃ የሚደርስ ነገር ኖሮን እንዴት ነው በርግጥ በዚህ ሙዚቃ ላይ እውነት ለመቆየት አሳዋለን ወይስ እንዴት ነው ወይስ ለገንዘብ ነው ወይ ምን ሰራው የሚለው ነገር ይሄን ነው ማለት ነው ያን እንደው ገንዘብ ለገንዘብ መስራት ስንጀምር ነው ያን በቃ ሙዚቃ መርከስ የሚጀምረው የሚሞተው አሁን ላይ የምር ምናየውም ነገር ነው አንዳንድ ቦታዎች ላይ ያዛዘናል የእውነት አንዳንዴ ራሳችንን ብንጠይቅ ወደ ኋላም ያለው ነገር እንትን ብንለው ያስባሉ ያ ነው እና ምን ልለነው ነው የፈለኩት አሁን ያልኩ ማለት ለገንዘብ ባይሆን ለሆነ ነገር እንትን ባንገዛ ደስ ይለኛል እውነት ትክክለኛ አርት ውስጥ ስንሆን እውነት የሆነ ለህዝብ እንትን ማለት እንጂ መጨነቅ እንጀምራለን የእውነት ያ ገንዘቡ እዛ ጋር መጣ አይደል ያ ነገር አይደለም እዛ ጋር የሚያሳስበን ህዝቡ ጆሮ ጋር ደርሶ ምን አይነት ኮሜንት ይሰጠኛል ምንድነው የሚፈልገው የኔ ነገር እንዴት ነው እንትን ያለው የሚለው ነገር ያስጨንቀናልና ያ ምንድነው ራሱ እንደዚሁ እንትን ሲኖረን ህሊናችን እንትን የሚለን ነገር የሚነግረን ነገር ነውና ወይ ለገንዘብ ለመስራት ከሆነ የሆነሽ ነገር ጻፍ አድርገን እኮ እንትን ማለት ነው ቀላል ነው አዎ ግን ህዝቡ ጋር ትንሽ አንዳንዴ እንደው ወራተኞች ባንሆን ያስባሉና ምን ሰማውን ነገር ሁሉ ብንመርጥ በርግጥ አትስሙ ማለት አይደለም ያው ዘመኖችንም እየወቀስኩ አይደለም ምርጥ ብዙ አይተናል ብዙ ምርጥ የሆነ ስራ የሚሰሩ ልጆች ቅርብ ጊዜ የመጡ ልጆች በዚህ አጋጣሚ ለነሱም ትልቅ አክብሮት አለኝ የእውነት እና ህዝቡ ጋር ይመስለኛል ትንሽ
የሚሰማውን ነገር እንደው ቢያስተካክል ብዬ አስባለሁ። እውነት እንዳልከው ነው። ቅድም ዛጋ ስንትና ስንት ግጥም የለፋበት ስራ ዛጋ ወርዶ የሆነች ነገር በጣም ሲሰማ ታየዋልና ለወደፊት ለሚመጡትም እንደው ተስፋ ያስቆርጣል ይመስለኛል። እንደዛ ያ ብቃት ኖሮት የሆነ አሪፍ የሆነ ስራ ሰርቼ ኮንሶ እኔም መፈራው ነገር ነው። ማንም ሰው ጋር ያለ ነገር ነው። እኔም አሁን እዚህ ጋር ለፍቼ አሁን እንዳለው መስፈል አልፈልግ ይችላልው፣ ግን እዛ ጋር የሆነ አሪፍ የራሴን ነገር የሚገርም ግጥም የሚገርም ዜማ ጽፌም ወይም ገዝቼም ቢሆን ለህዝቡ ማድረስ ፈልጋለሁ። ግን ትፈራለህ፣ ሰው ምን ያህል ይቀበላል? ለገንዘቡ ብለህ ሳይሆን ህዝብ ጋስ ዲኑ የሚደርሰው ህዝብ ጆሮ ጋስ ምን ያህል ይሰማልኛል? ምን ያህል ሰው አዳምጦታል? ሰው ጋር ምን ያህል ገብቷል የሚለው ነገር ያስጨንቃል። እና ህዝቡ ጋርም እንደው ትንሽ በዚህ አጋጣሚ ወቀስ ስላርጋቸውና ማበረታታት ያለባቸው ትክክለኛ ሰዎች ማበረታታት ያለባቸው ሰዎች አሉ ልል ነውና ይሄን ነው ምለውና ትንሽ ህዝቡ ምን ሰማው ነገር ትንሽ አንዳንዴ ወደኋላ መለስ ብለን እስኪ ራሳችንን አዳምጠላለውና የቱ መሰማትና የቱ በደም መንገስ ያለበት ስራ የቱ እንደሆነ እንትን ማለት ያስፈልጋል ብዬ አስባለሁ። መልካም እንግዲህ ወደ ተመልካቾቻችን በየቤታችሁ ይሄንን ፕሮግራም እየተከታተላችሁ ያላችሁት እኛ እያነሳ ነው ያለነው እየተጨዋወትን ያለነው በኢንዱስትሪ ውስጥ ላይ ያሉት ክፍተቶችን ቀዳዳዎችን ለመፈጠራቸው ምክንያት እየሆኑ ያሉ ሰዎች በተለይ ደግሞ በየሙዚቃ ኢንዱስትሪ ላይ በጣም በርካታ እጅግ በጣም የምናከብራቸው የምናደንቃቸው ብዙ ባለሙያዎች አሉ። በዛው ልክ ላይ ግን በእነሱ መሃል ላይ ተደብቆ ብቃት ሳይኖራቸው አደባባይ ላይ ለመውጣት ራሳቸው ላይ በደንብ ሳይሰሩ በማጭበርበርም ሊሆን ይችላል ብቁ ሆኖ ካልተገኙት ማጭበርበር ነው የምለው እኔ። በኮምፒውተር ታግዞ በምን ምናምን የሚመጡት ከሆነ ኮንሰርት ላይ ሲመጣ የማይቀርብ ከሆነ ትክክለኛ በሲዲ ላይ የምናውቀውና ላይቭ ኮንሰርት ላይ መምጣት ካልቻለ በሆነ ነገር ተደግፎ ነው የመጣው እና ይሄ እያነሳ ነው ያለነው ለመንቀፍ ሳይሆን በዚህ የሙያ ዘርፍ ላይ እስከ መጨረሻው ድረስ መዝለቅ ፈልጋለሁኝ ብሎ የሚያስቡት መንገስ ፈልጋለሁኝ በዚህ የሙያ ዘርፍ ደግሞ የራሴን አሻራጥ እየማረፍ ፈልጋለሁኝ ብሎ የሚሉት ራሳቸውን ይጠይቁ። የሚቀራቸው ነገር ካለ ራሳቸው ላይ ኢንቨስት አድርጎ ተመልሶ ወደ ሙያቸው ላይ ገብቶ ለሙያው ክብር ሰጥቶ ለተመልካች ክብር ሰጥቶ ስራዎቻቸውን መስራት የሚችሉበትን እድል እንዲፈጠር ከማሰብ አንፃር ነው ይህንን እያነሳ ነው ያለነው። ራሳቸውም እየጠየቃችሁበት እንደሆነ ቆም ብላችሁ ራሳችሁን በደንብ ያላችሁን አቅም እንደምትፈትሹ ተስፋ እናደርጋለን። ይሄኛውም መልእክታችን ነው ማለት ነው። እስኪ ወደ ከአንድ አመት በፊት ወደ ነበረን ቆይታ ልመልስና የዛሬ ምንድነው ገና እየተቃረባለ የገና ሳምንት ላይ ነው ያለነውና የዛሬ አመት እንሳሮ ነበር ገናን ፕሮግራም ያከበረው። ታፍናችሁ ነበር ሄዳችሁ? እስኪ ስለሱ የተወሰነ ነገር እናንሳ። እንዴት ነበር ያ ቆይታ? እውነት እኔም የመጀመሪያ የወጣሁበት ስራ ነው ማለት እንደዚህ ወጥቼ የሰራው ስራ እሱ ነው። ያለው ነገር በይበልጥ አንተ ታውቀዋለህ። የነበረው ነገር በጣም ደስ የሚል ነገር ነበር። ይሄን እስካሁን ድረስ አረሰውም እሱ ነገርና ያው በሰዓቱ አጋጣሚ ስልክም ሳዲስ ነበር የሄድኩትና አንዳንድ ነገሮችንም ሳላስቀርንተም ማለቴ ትንሽ ቆጭቶኛል። ግን ከዛ በኋላም ፕሮግራሙን እያየሁት ነበር። በጣም አሪፍ ፕሮግራም ነው። እኔ ቃላት ያጥረኛል። ምን ዛጋ ቦታው ላይ ለመስራቱ ሳይሆን እኔ በጣም የገዛኝ ከልጆቹ ጋር የነበረው ነገር ያሳለፍነው ነገር ያቺው ለ3 ቀኗ በጣም ትልቅ ቀን ነበረችና ምን ስሜቱ የተሰማኝ ወደዚህ የመጣን በነበረ ሰዓት ነው መንገር ላይና ከዛ በኋላም ያው ከልጆቹ ጋር እንገናኛለን። በርግጥ ያለው ነገር ይሁን እስካሁን ድረስ ያነሳሉና በጣም የሚገርም ጊዜ ነበር። የነበሩትም የፕሮግራም ይዘቶች በጣም ደስ የሚሉ ነበር መስለኛል። ህዝቡ ጋር በጣም የታየ እንትን ይመስለኛልና በጣም ደስ የሚል ነገር ነበር። ለኔም ትንሽ የሆነ አንድ እርምጃ እንትን ያልኩበት ስራ እሱ ነውና አይኖ ከዚህ በኋላም እንግዲህ
አብረን እንደምንሰራ ተስፋ አደርጋለሁ ያስባለሁ። ምንም ጥያቄ ነው። ግን አሁን ፋይሎቹን ላወጣብህ ነው። ይሄንን ርዕሰ ጉዳይ ያለምንም ምክንያት አይደለም ያነሳሁት። ከየት ሊጀምር መሰለህ? ገና ስንሄድ ምንሄድበት ማረፊያችን አናውቀውም ነበር። ሰው መጨረሻ ላይ መግቢያ በሩ ላይ ስንደርስ የመጀመሪያው ከመኪና ወርደን ጉብኝት ያደረግንበት ስፍራ ላይ መሽቶ ነበርና በጣም ብርድ ነበረ። ኮርት ሸሚዝ ነገር ነበር ያረከው እና በጣም ምንድነው በጣም ከፍተኛ የሆነ ብርድ እየተሰማ ነበርና እንደው እዛ ላይ ከብርዱ ጋር የተያዘ ነገር አንድ ያንጎራጉርካት ዘፈን ነበረች። እሷን በጣም ነበር የወደድኳትና እሷን ብታስታውሰኝ ተመልካቾች። የሆነ ሰምለ ይሄ ነገር ቢጣፋላ አላስታውስኩትም ነበር፣ ግን አሁን አንተ ስትለኝ ነው ይበልጥ የነበረው አንተ የምታውቀውና እኔ አረሳውም ባይዘው ሁሉ ጊዜ ስለማየው ቪዲዮ። በጣም ብርድ ነበረው። ያው አገሩም ነው መሰለኝ ትንሽ ይወርዳል። ስለዚህ ስሜቱ ምን ይመስል ነበር በሰዓቱ? በሙዚቃው እናስታውሳቸው። እትቱ በረደኝ ዛሬስ ከዓይኔ ባጣ ዛሬስ ድንገት በማፈድ ዛሬስ ላምባዬን አንስቼ ወጣው ልፈልግሽ። ይሄ እንደሆነ እርግጠኛ ነኝ። እንደዚህ በርዶኝም እንዲህ ያልኩ ስለነበረ ይችን አረሳ። ተመልካቾች ቪዲዮ ላይም ስላለ በደንብ ይከታተሉታል። ግን እዛ በነበረን ቆይታ ላይ እኔ 3 ነገሮችን ነው የታዘብኩት። በርካታ ናቸው። እዛ እንግዲህ ከካሜራ ጀርባ አንዳንድ ነገሮችን ፈጥር ስለነበር ግን ማደሪያችን የታችኛው ቀይ ላይ ካደረግን በኋላ የቻሌንጅ ውድድር ነው የነበረው። የመጀመሪያ ፎርማታችን መሬት ላይ ምናምን ቆዳ ላይ ምናምን ነበር የተኛ ነውና እንዴት ነበር ያንተ አዳር? ሰዎችን በጣም የሚገርሙ ሰዎች ናቸው። በነገራችን ላይ በዚህ አጋጣሚ ሁል ጊዜ ነው ማመሰግናቸው ማነሳው ይሄንን ነገር። ቤታቸውን ነው የለቀቁልን። እንዳየኸው የነሱን የመልካምነት የሰውነት ጥግ ያየንበት አጋጣሚ ነው የነበረው። 6 ሰዓት ከምናምን ወይ 7 ሰዓት ምናምን ነው እዛ ቤት የደረስነውና እንጀራ ካልበላችሁ እራት በልተን የወረድነው እንጀራ ካልበላችሁ በፍጹም ይሄ ማህበረሰቡ ጎረቤቶች ምናምን እንጀራ አጥፎ ይዞ መጥቶ ተሰብስቦ ማዕድ ቤት ላይ የነበረን ቆይታ ከፍየሎቹ ጋር የተወሰነ መለስ ስላድርገ ብዬ ነው። እና በጧቱ ያንተ የቻሌንጅ ውድድር የእንጨት ፈለጣ ላይ ነበር። እንዴት ነበር እሱ ያሳውሳል? እና እስከ ወደ ገበያው እስክንመለስ ድረስ ላይ የነበረው ስሜትና እውነት እንደው አንዱን ትቶ አንዱን መናገር ይከብዳል። በእርግጥ ስንወርድ የነበረው ነገር በጨለማ እውነት እንደው ከህዝቡ በረም ላይ ይረዳው ይችላል። ያ እንደዛ እንደነበረ በእርግጥ ያዝናናል። ግን ከዛ ውጪ ግን ከካሜራ ጀርባ የነበሩት ነገሮች በጣም እንደውም ይበ እነሱ ነበሩ መቀረጽ የነበረባቸው ይብራ አስባለሁና በጣም እያንዳንዷን ሰዓት እውነት ገና ከዚህ ከአዲስ አበባ ለቀን ስንወጣ ነው የሆነ ነገር እንዳለ ነው። በቃ እንጃ እኔ እንደዛም ይሆናል ብዬም አልጠበኩም ነበር። እኔ በጣም ነው ደስ ያለኝ። ህዝቡም የእንሳሮ ህዝብ የእውነት መልካም ሰው ነው። በጣም እንጃ እኔ በዚህ መልክ በዚህ አቀባበልም እኔ አላሰብኩም ነበር። ማታ በእርግጥ አውራት ፈልተን ነበር ይሄር ነው እዛው ካልበላችሁ ከዛ በኋላም ጠዋትም የነበረው ነገር ታውቀዋለህ። ወጥ ምንድነው? የንፍሮ ወጥ ነው። አተር የንፍሮ ወጥ ተሳሳትን እንድታረግ በጣም በትልቅ የድስት ነበር። እንግዲህ ትዝ ካስታወስክ የዛን ሰዓት ሜጃችን ሲያውቁ ነው ሌሊት ተነስተው መስራት የጀመሩት እንጀራ መጋገር ሁሉ የጀመሩት። በጣም እና እንደው እውነት አንዳንዴ ክፍለ ሀገር ሰው እንደው የዋህ ነው የእውነት በጣም አላቅም። ብቻ እንደው በጤና ነው የሚባለው። አሜን። በተለይ እዛ አካባቢ ተወላጅ የሆኑ በሙሉ በዚሁ አጋጣሚ በጣም ነው የምናመሰግነው። እኔ በበኩሌ በጣም አመስገን ፈልጋለሁና ያው እንጨት ፈለጧ ትንሽ እሷ ነገር
እንዳጋጣሚ የደረሰኝ እሱ ነበር እንጨት ነው። ምን ያው እኔም ትንሽ ሞክራለሁ ፈልጬ ነው ያደኩት። ያው ትንሽ የዛኔ መጥረቢያው አልተመቸችኝም ነበር። ታው ስንት ጊዜ ነው የሳትከው? ስቻል መሳቱን አላስታውስም ግን እንዳልፈለግ አቃለሁ። ትንሽ አስቸጋሪ ነበር መጥረቢያው ጠዋትም ስለነበረ ደግሞ ያረጉትም ጫማ አልተመቸኝም እና በቃ እንደዚህ እንዲያልኩ ነበር እንትን የነበረውና በዚሁ አጋጣሚ ተመልካቾች የእውነት እችላለሁ አልችልም የከተማ ልጅ አይደለም። አዎ የተወለድኩት እኔም ወደዛ አቅራቢያ ነው ማለት ትንሽ ይራራቃል እንጂ ወደዛ ነውና ትንሽ እንትኑ ስላለኝ ሞክራለሁ። ለአዲስ አበባ ልጅ አልችልም ማለት እንትን አልልም። ጎበዝ ነኝ ያልከ ነው? ጎበዝ ነኝ የእውነት። ያው ሌላ ላይ እንግዲህ ምናልባት ትንካላችሁ እንደዚህ ከደረሰኝ ትልቁን ግን እንግዲህ አቅርቡልኝና በዛው ፈተናል። አዎ እንደዛ ነው ምሎና እውነቱ የዛኔ የነበረው ነገር ይሄ ነው። ከዛም በኋላ የነበረው ቻሌንጅ ገበያ ወተን የነበረው ነገር ቁምጣ ነበር የለበሰው። እኔ ከሰራውት ነገር ሁሉ ህዝብ ያየው ነገር ይኖራልና ህዝብ ይፍረድ። የነበረው ነገር በጣም ደስ የሚል ነበር። ገበያ ወተን የእውነት እንደው ትንሽ አስቸገረች እንጂ ከኔ ጋር የነበረችው ልጅ ማን ነበረች? ተመደበች። መቅዲ ነበረች። መቅዲ ገኒ በሳቀና የሳቅ አምባሳደር አይ መቅዲ ነበረ ስላለ በጣም በቃ እየደከማት ነበርና ምን የሆነ ተራራውን ሁሉ ተሸክመን ሁሉ ስንወጣ ምናምን ነገር ምን እሷን ሁሉ እጇን ይዤ እየጎተትኩ ነበር። ሰው የፈም እሷን ተሸክመ ነበር። አዎ እንዴ ላብሉ በጀርባ ትንሽ በቃ እሷ ቻሌንጅ አድርገኝ ነበር በርግጥና ያው አልፈኖተን ያለው ነገር ሸምተን ምናምን ሰው ከዛ በኋላ የነበረው ነገር ነው። እኔ አዎ አመኔ እውነት ተመልካቾች የነበረው ነገር እንደው ከኛ ጋር ሆኖ ከካሜራ ጀርባ የነበረው ነገር ቢሆን ታስተውሳለህ። ሄደን ሌላ ቦታ ላይ ሁሉ ቱር ፕሮግራማችን ላይ በዋሻው ላይ አዎ አይሽ በጣም ይገርመኛል የእውነት በጣም ደስ የሚል ጊዜ ነበረ። አሁን እንደውም በዛ ሰዓት እኔ ትንሽ ስትረስ ላይም ነበርኩ። በዛ ሰዓት ግን እንደዚህ አይነት ነገር መፈጠሩ ሄጂ እንትን ማለቱ እውነት እኔ በጣም ነበር ትልቅ እና ከዛ በኋላ ራሱ ስመለስ ምሽ ደብሮኝ ነበር የእውነት ሁሉም ጋር ነው የነበረው ባይዘው ስንመለስ ከዛ ጨርሰን ምናልባት የምታሳውስ ከሆነ እነ ሚኪኮ አጠቃላይ ቀረጻ እንደጨረሰ አንድ ቀን እንቆይ ተብሎ ነበርኩ። አዎ እንደዛ ተብሎ በተለይ ፋፋቴ ምናምን ተንከተባለ እሱ ነበር እንደርና የነበረው ነገር በጣም ደስ የሚል ነገር ነበር። እንዳጠቃላይ አንተም ያው ብዙ ልጆችም የታጩበት ነበር። ማነች ብስት ነች እቺማ ለልጄ እነ ዴቭ እነ ሚኪ ዝም ብላችሁ የአዲስ አበባ እንጀራ የምታወድሙ መንገድ ዘግቶ ምናምን እኔም ሳልባል አልቀርም መሰለኝ እንጂ አንተ እንደውም ጥሩ እንትን ነበር። ቪዲዮ ላይም ስለሚከታተሉ ተመልካቾች እኔም ባይሆን እዚህኛው ላይ አንድ ትልቁ ሚስጥር ማነሳው የመጨረሻ የካምፋየር ፕሮግራም ላይ ስናደርግ ቀረጻ ከመጀመሩ በፊት አምሽተን ነው የኪችን ቤት ቆይታችን ላይ ጨርሰን የምግብ ዝግጅት ውድድር ምን ላይ ነበር? ሽሮ ላይ ነበር። ሽሮ ላይ እንዴ በሚገባኛ ጋር ነበር። አዎ እኔ አሁን እሱን ነው እኮ ሊፈልጉ በቃ አንስታን የምትሆነ ነገር አይደለም። እኔ እውነት እሷ በርግጥኛ ነበርና ያሸነፈው ከገኒ ጋር እኔ በልጫት ነበር በሙያ ማንን ገኒ ትንሽ ትቀርባለች እዚህ ፕሮግራም ላይ ምን እንደምትል እንሰማታለን መስለኛል። መጀመሪያ እንደጣ ገንፎ እንዳይደርሰን ይያልን ነበር ስንጸልይ ነበርና ዳጋጣሚ አሪፍ የሆነ ነገር ተሟላው ነገር ስለነበረ ሽሮ ደረሰችን። እንደምትው ቀንሶ ያረጋግጡት ነገር ነውና ለአሸናፊነት አበቃቸው። ለአሸናፊነት የመጨረሻው ከሱ መልስ ላይ የፕሮግራምን ማጠቃለያ ቀረጻ የምናደርግበት ወደ 7 ሰዓት አካባቢ ነበር ቀረጻ የጀመርነው ግቢው ላይ እና ይሄ እንጨቱን ተቀጣጥለው ወደ ሬክ ከመግባታችን ሙሉ ሴትአፕ ካለቀ በኋላ እንፈልጋችሁ አንተና ማን ዋሽንግተን የሚጫወተው ጠፍተና ታይተና አይ ሶዬ በጣም ነበር የደከመን ይዛኔ እኮ ይመስለኛል
ማታ ወደ 4 ሰዓት አካባቢ ላይ ነው እዛ ሄድንና ቱር ፕሮግራሙ ላይ ከሰራም በኋላ ነው ማታ ትንሽ አረፍ በሉ ምናምን ነገር ተብሎ ከዛ የማታው ፕሮግራም ይሄ እንትን ያልንበት ቻሌንጅ የነበረው ነገር ከተሰራ በኋላ ነውና አጣማው ደክሞናል አስቡ ከዛ ከታች ነው ከዛ ከቆሎ ውስጥ ነው በእግራችን አይተዋል ያወጣነው ነገር አውጣት በጣም ያ ነውና ትንሽ ብርድም ስለነበረ ምናምን እንደውም የነበርንበት ቦታ በጣም ዛፍ ይበዛበት ነበርና ትንሽ ያስቸግራል በቃ በጣም ኃይለኛ ንፋስ ነበረ ብርድ ነበር በጣም በቃ ትንሽ እስኪ እኔ ሙቀን ገብቼ ለበስኩት ነው እና እንደውም ልጁን ሁሉ ቀስቅሰኝ በቃ ሲደርስ ምናምን ብየው ነበረ እሱም ይመስለኛል ተኝቷል እኔም በቃ እኔ እንደውም ከእንቅልፍ አንዴ ከተኛው እንደዚህ ነውና ትንሽ ለመነሳት ያስቸግረኛልና በዛው ጣልኩኝና ከዛ በኋላ የነበረው ነገር ነው እንደውም በጣም ለኔ በቃ በርዶኝ እኔ በህይወቴ እንደዛ በርዶኝ ጋቢ ሁሉ ለብሼ ምናምን እንደው ፕሮግራሙን ተመልካች አይተውት ከሆነ ሁሉ እኔ ከዛ በኋላ ማውያየውት ነበርና በቃ አንዲ ጥርሴ ሁሉ በጣም እየተንቀጠቀጠ ሁሉ ነበርና እንዱ ከእንቅልፍ ተነስቶ ደግሞ አስበው ብርድ ላይ ደግሞ በጣም ከባድ ነበርና እንቅልፍ እኔ ትንሽ ያስቸግረኛል ለዛ ነው ተፈትነህበታል አዎ እንዴ በጣም እንጂ ኩለሌሊት ላይ እኮ ነው 9 ሰዓት ነው በጣም ከባድ ነበር ለዛ ነበር ለዛ እንደ አጠቃላይ ጥሩ ትውስታ ውስጥ ላይ በጣም እንጂ እውነት በጣም መግለጹ ላይ ያቅተኛል እንግዲህ ማቲዬ 1-2 እያለን በተለይ አሁን ይሄኛው ላነሳበት የፈለኩት ዋነኛ ምክንያቱም ቀደም ብዬ በመግቢያዬ ላይ እንደነገርኩ አሁን ያለበት ፖዚሽን አለ በዛን ጊዜ ላይ የነበርክበት ሌቭል ደግሞ አለ የነበረን ኮሚትመንት በእያንዳንዱ እንቅስቃሴያችን ላይ የመንገዳችን የቀረጻችን አጠቃላይ ውላችንና እንቅስቃሴያችን ሳውንድ ትራክ ነበር አዎ እንደውም የሲና አብራኝ ሆስት መሰራይ ነበረች ሲና አሳውስካት እናቷም አብሮን ነበርና አዎ በጣም ነበር የሚገረሙት እስካሁን ይላሉ ያ ልጅ እኮ ይነግሳል ይላሉና እያንዳንዱ እንትን ላይ በቃ ሙዚቃን እየሰማን ይሄ ምንድነው የምትጠነክረው ነገር አለ አይደለም የምትዝናና በመንገዱ አንተም ዝም ብለህ ታንጎራጎር ስለነበር በጣም የሚገርም ነገር ነበር ትክክለኛው ይሄ ለአርት የተፈጠረ ሰው አለ አይደለ ተመልካቾቻችንም ቪዲዮ ላይ በደንብ ያዩትና ዛሬ ደግሞ በዚህ መልኩ እዚህ ደረጃ ላይ ደርሰ በድጋሚ እንደዚህም ቁጭ ብለን ለመጫወት ስለበቃንና ይጫወትን ቆይታ ስላደረግን በጣም ደስ ብሎኛል ልምድህም እያካፈልከኝ ከጅማሬ እስካሁን ላይ ያለህበትን ደረጃ የመጣህባቸው መንገዶችን የታዘብካቸው ትዕዝብቶችንም እያጋራኸኝ እንዲሁም ደግሞ ወደ ኋላ መለስ ብለህ ውስታዎቻችንም ያነሳን ቆንጆ ቆይታ አደረገን አሁን ሰዓቱን ገደበንና ብዙ ነገር ነበረ ምናነሳው ገደበንና በስተመጨረሻ ማለት የምትፈልገው ማመስገን የምትፈልጋቸው እንዲሁ ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉና ኦኬ እሺ በመጀመሪያ ወደ ምስጋናው እንትን ልበልና ለዚህ ላበቀኝ ለፈጣሪ ክብር ምስጋና ይግባው ያው አንቱን ትቻ አንዱ ማመስገን አልችልም ያው ከሁሉ ፈጣሪ ቀድማልና እሱን ማክበር ፈልጋለሁ በመጀመሪያ እና እዚህ ደረጃ ላደረሱኝ ከያንዳንዱ ከጎን ሆነው ሲራዱኝ የነበሩ በሰዓቱ ያኔም አሁን ላይም እየደገፉኝ ያሉ ልጆች አሉ በይበልጥ መኩሪያ ይባላልና አስተማሪ ነው ሙዚቃ አስተማሪ ለሱም እንዲሁም ለጓደኞቼ በይበልጥ ደግሞ ለጓደኞቼ ያንዳንዱ ሰዓት እነሱ ነበሩ አብሮኝ የነበሩትና ከድሮም ጀምሮ በእነሱ ጥረት በእኔም ጥረት በፈጣሪ መገዛ እዚህ ደረጃ ደርሻለሁ እንዲሁም ላንተ ትልቅ አክብሮት አለኝ እኔም ማቲ እና ለቤተሰቦቼ እንደው እንዲህ ነው መተው አልፈልግምና እንደው በአጠቃላይ እግዚአብሔር ያክብርልኝ ይላሉ ሰው አሜን እጅግ በጣም አመሰግናለሁ ማቲ አንተም እንግዲህ ካለችን ጠባብ ጊዜ ቅዳሜ ነው ከሳስመረጥህ የቅዳሜ ሰዓትም የእረፍት ቀን ብቸኛዋ ቀን ነችና ብዙ ነገሮችን መታደርግባት ነች ስጠይቅ ፍቃደኛ ሆነ መተ ደግሞ እንደዚህም እንድንጫወት ስለነበሩን ቆይታዎች ላይ እጅግ በጣም አመሰግናለሁ እግዚአብሔር አክብርልኝ በሚቀጥለው ደግሞ የጀመረ ስራ አለ ማንሳት ስላልፈለኩኝ ነው እሱ ደግሞ ተጨርሶ እንደዚህም ቁጭ ብለን ለመጫወት ያብቃን ማለት ፈልጋለሁ እግዚአብሔር ያክብርልኝ በጣም ነው ማመስገን
ውድ ተመልካቾቻችን እስካሁን ስትከታተሉት የነበረው ፕሮግራማችን ይህንን ይመስል ነበር። በዛሬ ፕሮግራማችን ላይ ከወጣት ድምፃዊ ማቲያስ አንበርብር ጋር የነበረን ቆይታ በዚህ መልኩ አጠናቀናል። ታዲያ በዛሬው ቆይታችን ላይ የተለያዩ ርዕሰ ጉዳዮችን በተለይ በሙዚቃው ኢንዱስትሪ ውስጥ ላይ የታዩን ክፍተቶችን ሊያጠቡ ይችላሉ፣ ለክፍተቶችን መፈጠር ምክንያት እየሆኑ ያሉ ሰዎች ራሳቸው እንዲጠይቁ ሊያደርጉ ይችላሉ ብለን ያሰብናቸው ርዕሰ ጉዳዮችን እያነሳን እየዳሰስን እንዲሁም ደግሞ ከዚህ በፊት በስራ አጋጣሚ ላይ ስለነበረን ቆይታ በትውስታ መልክ ወደ ኋላ መለስ ብለን ከናንተ ጋር ቆይታ አደረግን። በዚህ ቆይታችን ላይ ራሳችሁ እንደጠየቃችሁበት እንደተወያያችሁበት እንዲሁም ደግሞ የተለያየ ስራ አጋጣሚ ደግሞ የተሳተፋችሁባቸው ስራዎችን ወደ ኋላ መለስ ብላችሁ እንደኛም በትውስታ ከራሳችሁ ጋር ቆንጆ የሆነ ትውስታና ስሜት ውስጥ ላይ እየገባችሁ ከኛ ጋር ቆይታ እንዳደረጋችሁ ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሁልጊዜ እንደምንለው በዚህ ፕሮግራም ላይ መቅረብ የምትፈልጉ ልዩ የሆነ ታለንት ያላችሁ እንዲሁም ደግሞ የተለያየ ሙያ ዘርፍ ውስጥ ላይ ሆናችሁ በተተኪ የጥበብ ሰዎች ዙሪያ ላይ መስራት እንፈልጋለን። የአርት የህይወት ዘመናችን ላይ ያፈራነውን የሰበሰብነውን ዕውቀትና ልምድ ለወጣትና ተተኪ የጥበብ ሰዎችን ማካፈል እንፈልጋለን ብላችሁ የምታስቡት ባለሙያዎች በሙሉ ከስር ባለው አድሬስ እየደወላችሁ ያላችሁን ልምድና ዕውቀት ማካፈል ትችላላችሁ። ያላችሁን ታለንትም እንደዚሁ ማቅረብ የምትችሉ ነው የሚሆነው። ፕሮግራሙን እያዘጋጀሁኝ ወደ እናንተ እያቀረብኩኝ አብሬያችሁ ቆይታ ያደረኩት እኔ ሰለሞን ወልዳይ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። እስከሚቀጥለው ሳምንት መልካም ሳምንት እያልኩኝ እኔ እዚህ ለያችኋለሁኝ። ሁልጊዜ እንደምናደርገው ግን የዛሬው እንግዳዬ ማቲያስ አንበርብር የፕሮግራሙን መዝጊያ እንዲሆነን ዘንድ አንድ ሙዚቃ ወደ እናንተ ያቀርባል። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሳምንት። ማን ብዬ ልስይምሽ ምኑን ስቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ ምኑን ስቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ድንቅ ልጅ ድንቅ ነሽ ውበትሽ ከዋክብት ናቸው አይኖችሽ። አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ